ለቀናት ጠፍቶብሻል። አልደወለልሽም፣ ቴክስት አላደረገልሽም፣ ምንም የነገረሽም ነገር የለም። እናም ቀስ በቀስ ናፍቆቱ ይወጣልሽ እያለ ቴክስት አደረገ ወይም ደወለልሽ። ልክ ምንም እንዳልተፈጠረ ማውራት ጀመረ። ወንዶች ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው እንደዚህ የሚያደርገው ብለሽ እያሰብሽ ይሆናል። ከዚህ ነገር ጀርባ 5 ትክክለኛ ምክንያቶች አሉ። አንዴ ካወቅሻቸውና ከሰማሻቸው በኋላ ድጋሚ ባልጠበቅሽው ሰዓት ሲመለስ እንደ በፊቱ አታስቢኝ። ሰላም፣ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እነዚህን 5 ምክንያቶች ከማውራታችን በፊት ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩ። የመጀመሪያው ምክንያት ወደ አንቺ የሚመለሰው ብቸኝነት ሲሰማው ነው። የጠፋው አልደወለልሽ ወይም ቴክስት ያላከልሽ ረስቶሽ አይደለም። ስለረሳሽ ሳይሆን አንቺ በሌለሽበት ህይወቱን መቀጠል ስላልከበደው ነው። አንቺ ሳትኖሪ ብዙም የመደበር ስሜት አልተሰማውም ነበር። ነገር ግን የሚመለሰው ይሄ ነገር ሲሰለቸው፣ ብቸኝነቱ መሰማት ሲጀምረውና ሌላ ያሰባቸው ነገሮች ሳይሰሩለት ሲቀሩ ነው። በድጋሚ የአንቺን ትኩረትና አቴንሽን ፈልጓል ማለት ነው። ስለዚህ ከዚህ ነገር መረዳት ያለብሽ ትልቁ ነገር አንቺ ጭንቅላቱ ላይ የምትመጪው የሚያስታውስሽ ወይም የምትናፍቂው ህይወቱ ጥሩ እየሄደለት ሲሆን ሳይሆን ችግር ሲፈጠርበት ነው። ህይወቱ ላይ ደስተኛ ያልሆነ ሲሄድ ነው። ምቾት ወይም ኮምፎርት ሲፈልግ ነው አንቺ ትዝ የምትዩ ወይም ደግሞ የምትናፍቂው። ሁለተኛው ካንቺ ባህሪና ከዚህ በፊት ካደረግሻቸው ነገሮች ከዚህ በፊት ሲጠፋና ተመልሶ ሲመጣ ካሳየሹ ነገሮች አንፃር ተነስቶ የሚያስበውና የሚያደርገው ነገር ነው። ብዙ ጊዜ ከዚህ በፊት እንደዚህ ሲጠፋ የምትደውይለት፣ የምትፈልጊው ቴክስት የምታደርጊለትና እንደናፈቀሽ የምትነግሪው ከነበረ እንደምትመልሽለት፣ እንደምታናግሪው፣ ቢያናግርሽ መልስ እንደምትሰጪው እርግጠኛ ይሆናል። ስለዚህ ሲመለስ እየፈራ ላታናግረኝ ትችል ይሆን ወይስ ሙቭ ኦን አድርጋለች ወይ ሳይል ኮንፊደንስ ይዞ ኮንፊደንት ሆኖ በእርግጠኝነት ነው ወደ አንቺ የሚመጣው ወይም ያናግርሽ ወይም ይደውልልሽ ወይም ደግሞ ቴክስት የሚያደርግልሽ። ምንም ይቅርታ ሳይጠይቅሽ ስላደረገው ነገር፣ ስለጠፋበት ምክንያት ምንም ነገር ሳያብራራ ወይም ኤክስፕሌን ሳያደርግ መመለስ እንደሚችልና እንደምትቀበዩ ስለሚያውቅ ይሄንን ያወቀው ደግሞ ከበፊት ንግግሮቻችሁና ከዚህ በፊት ይሄ ነገር ሲፈጠር ካደረግሻቸው ነገሮች አንፃር ነው። ስለዚህ ለፈለገው ያክል ጊዜ መጥፋት ምንም አይነት ችግር አለው ብሎ አያስብም። እያሰበም ስላልሆነ ደግሞ ያናግርሻል፣ ይደውልልሻል፣ በፈለገ ሰዓት ቴክስት ያደርግልሻል። ሶስተኛው በጭራሽ ችላልቲው የማይገባ ምክንያት ነው። ይወድሻል፣ ግን ሁል ጊዜ ለመገኘት የሚያክል አይነት መውደድ አልወደደሽም። ይሄ በጣም ከባድ የሚያም እውነት ሊሆን ይችላል። አንቺን ማዋራት ደስ ይለዋል፣ ትመቹዋለሽ፣ ወሬያችሁ ደስ ይለዋል። ግን ሁል ጊዜ አንቺን ለማዋራት እና ኮንሲስተንት ሆኖ ያለ ማቋረጥ ሁል ጊዜ ተመሳሳይ አይነት ጥረት ኤፈርት እንዳያሳይ የሚያደርግ አይነት ፍቅር ነው ማለት ነው። ሁል ጊዜ ለመገኘት የሚያበቃ አይነት ፍቅር አይደለም። ሁል ጊዜ ጥረት ለማድረግ የሚያበቃ አይነት ፍቅር አይደለም። ይወድሻል፣ ግን ያን ያክል አልወደደሽም። ስለዚህ የሆነ ጊዜ የሚያዋራት ሴት ነሽ ማለት ነው። ደስ ያለው ሰዓት፣ የተመቸው ሰዓት፣ በትርፍ ሰዓቱ የሚያዋራሽ ሴት ነሽ። ሲመቸው፣ ደስ ሲለው፣ ትዝ ስትዩ። ከዚህ ጋር ተያይዞ አራተኛው ምክንያት ምንድነው? ጥቅሞቹን ይፈልጋል፣ ግን ኃላፊነት መውሰድ አይፈልግም። አቴንሽንሽን ይፈልጋል፣ አትኩሮትሽን፣ አንቺ የምትሰጪውን እንክብካቤ፣ የምታዋሪውን ነገሮች፣ እኔ ፍቅር መባሉን መወደዱን፣ እነዚህ ነገሮች ይወዳቸዋል፣ ይፈልጋቸዋል። ግን ደግሞ ሁሉ ጊዜ መደወል አይፈልግም። እንደዚህ ለምን አላረክም መባል አይፈልግም። ያላደረገበትን ምክንያት ማስረዳት አይፈልግም። ሁሉ ጊዜ አንቺ እሱ አለ ብለሽ እንድትተማመኝበትና ኮንሲደር እንድታደርጊው አይፈልግም። ስለዚህ የሆነ ኃላፊነት የሚያስፈልገው ነገር ሲመጣ ይጠፋል። ከዛ ደግሞ ለከሱ የሚጠቀምበት ጥቅም የሚያገኝበት የሚደሰትበት አይነት ኮሙኒኬሽን ደግሞ ሲኖር እንደዛ አይነት ጊዜ ላይ ደግሞ ይኖራል። ታገኘዋለሽ፣ አይጠፋብሽም። ብዙ ጊዜ ያዋራሻል ማለት ነው። አምስተኛው ሌላ ምክንያት ሊሆን ይችላል። ይሄም ምንድነው? መኖርሽን እያረጋገጠ ሊሆን ይችላል።
በተመለሰ ቁጥር እንደዚህ ጥፍት ያለ ባናገረሽ ቁጥር ቼክ እያረጋ ያለው አሁንም ላገኛት እችላለሁ ወይ፣ አሁንም ላዋራት እችላለሁ ወይ፣ አሁንም አለች ወይ የሚለውን ነው። እና ሁሉ ጊዜ አንቺ እሱ ምንም እንዳልተፈጠረ ሆኖ እንደዚህ ከጠፋ በኋላ መልሶ ሲያናግርሽ በሰላም የምትመልሽለት ከሆነ እንደሚችል መመለስ እንደሚችል እያረጋገጥሽለት ነው። ቴስቱ ትክክል ነው። በቃ ለወደፊትም ደግሞ ያንን ነገር ለማድረግ ሁኔታዎችን እያመቻቸሽለት ነው ማለት ነው። ስለዚህ መቼም ይሄ ሳይክል ሊያቆም አይችልም። ያናገርሻል፣ ከዛ በኋላ የሆነ ያክል ጊዜ ይጠፋል፣ ከዛ በኋላ ተመልሶ ይመጣል፣ ትቀበይዋለሽ። ለሆነ ያክል ጊዜ ያዋራሻል፣ እንደዚህ ይጠፋል ካለ ምክንያት ምንም ራሱን አያብራራም፣ ይቅርታም አይጠይቅም። ትክክል እንደሆነ እየተወሰደ የሚያደርገው ነገር ይቀጥላል ማለት ነው። ስለዚህ የምትወጂው ሰው፣ ያፈቀርሽው ሰው ወይም ደግሞ ፍቅረኛዬ ብለሽ እያዋራሽ ያለሽው ሰው ከዚህ በኋላ ድጋሚ እንደዚህ ምንም ነገር ሳይነግርሽ ምንም እንዳጋጠመው ሳታቂ እንዲሁ ተነስቶ ከጠፋና ተመልሶ የሚመጣ ከሆነ ምንም ነገር እንዳልተፈጠረ ይቅርታ ሳይጠይቅሽ የጠፋበትን ምክንያት ሳያብራራልሽ ተመልሶ የሚመጣ ከሆነ ቴክስት ስላደረገልሽ ወይ ስለደወለልሽ ይወደኛል ብለሽ ማሰብና ፍቅሩ በአንድ ጊዜ የመመለስ ስሜት ከመሰማት ይልቅ ለምንድነው ቴክስት ያደረገልኝ፣ ለምንድነው እያናገረኝ ያለው የሚለውን ለመረዳት ሞክረሽ ራስሽን ይሄን ጥያቄ መጠየቅ አለብሽ። እሱ ሲፈልግ፣ እሱ ብቸኛ ሲሆን፣ እሱ ብቸኝነት ሲሰማው፣ ሲደብረው ብቻ የምታወሰው መሆን እፈልጋለሁ ወይ የሚለውን ጥያቄ ራስሽን መጠየቅ አለብሽ። ምክንያቱም ይሄ ነገር ከቀጠለ ደስተኛ የማያደርግሽን የፍቅር ግንኙነት እየገነባሽ እንደሆነ ማወቅ አለብሽ። እናም የሚቀጥለው ደግሞ አንቺ ከፈቀድሽ ብቻ ነው። ስለዚህ አሁኑኑ ውሳኔሽን በራስሽ መወሰን መቻል አለብሽ ማለት ነው። ድጋሚ እንደዚህ አይነት ነገር ሲፈጠር ላለመቀበል እና ላለማድረግ፣ ሲመለስ እንዲሁ ዝም ብሎ ላለመቀበል እና ያንን ነገር እንዳይደግሞ ለማድረግ ለራስሽ ቃል መግባት አለብሽ። ቪዲዮን ከወደዱት ላይክ፣ ለምትወዱት ሰው ለጓደኛችሁ ሼር፣ ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ እና ሐሳባችሁን ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።